ብትመታኝ ይሻለኛል ከምትናገረኝ። ሰላም ጤና ይስጥልኝ። አዎ ብዙ ሰዎች ብትመታኝ ይሻለኛል ከምትናገረኝ ሲሉ ሰምታችሁ ሊሆን ይችላል። መጥፎ ቃል ወይም ንግግር ከዱላ ከመመታት እጅግ በጣም ያማል፣ ይጎዳል፣ ያቆስላል። ሰዎች የሚናገሩ መጥፎ ቃል የዚህን ያህል ኃይል ኖሮት የሚያሳምመን የሚጎዳን እና የሚሰብረን ከሆነ እኛው ለራሳችን ለሰውነታችን የምንናገረው ቃልና ንግግር ምን ያህል ኃይል እንዳለው አስቡት። ስለዚህ ወገኖቼ ከአፋችን ለሚወጣው ቃላት ለሰውነታችን የምንነግረውን ቃላት አሞኛል፣ ታመም ያለው፣ ይቆርጠኛል፣ ይፈልጠኛል ሳይሆን ተሽሎኛል፣ ደህና ነኝ፣ ሰውነቴ በጣም ጠንካራ ነው፣ አእምሮዬ በጣም ሻርፕ ነው እያላችሁ ለሰውነታችሁ ንገሩት። እናንተ በነገራችሁት ቃል ሰውነታችሁ ሪስፖንድ ያደርጋል፣ ወደዛ አይነት ቢሄቪየር ይመለሳል። የሰውነታችን ባዮሎጂ ለዛ ነገር መልስ ይሰጣል። መድኃኒት የተባለበት ዋናው ሚስጥር ብዬ ማስበው ብዙ ጊዜ ለራሳችንም ለሰዎች የምንነግረው ከታመምን በኋላ መድኃኒት እየወሰድኩ ነው ብለን ነው የምናወራው። ለሰውነታችን የምንነግረው መድኃኒት ነው ብለን ነው የምንነግረው። መድኃኒቱ ኬሚካል ቢሆንም ግን ሰውነታችን መድኃኒት ብለን ስለነገር ነው በዛ ምክንያት ካለንበት በሽታ ወይ ካለንበት ህመም ያድነናል። በሕክምና ሙያ ውስጥ ፕላሲቦ ኢፌክት የሚባል ነገር አለ። ያም ማለት ምንድነው? መድኃኒት ያልሆነውን ነገር መድኃኒት ነው ብሎ ለታካሚዎች ወይም ካንዲዴቶች መስጠት ነው። ለምሳሌ ያ መድኃኒት ተብሎ የሰጣቸው ውሃ በጨው ተበጥብጦ ሊሆን ይችላል። ግን በሽተኞቹ ወይም ህመምተኞቹ ያ የተሰጣቸው ነገር ውሃ በጨው ተበጥብጦ እንደሆነ አያውቁም። የሚያውቁት መድኃኒት እንደሚወስዱት ሰዎች መድኃኒት እየወሰዱ እንደሆነ ነው። እነዚህ ሰዎች ፕላሲቦ ኢፌክት ፖዚቲቭ ኤክስፔክቴሽን ስላላቸው ብዙዎቹ ከበሽታቸው ይድናሉ፣ ድነዋልም። ይህንን ቪዲዮ አሞኛል፣ ቆርጦኛል፣ ፈልጦኛል፣ ታምሜያለሁ ለሚሉ ሰዎች ህመሙን እየፈጠሩ ያሉት በአንደበታቸው እንደሆነ እንዲያውቁ ፎሎ ሼር አድርጉልን።